አለይኩም ወረህመቱላሂ ወበረካቱ። አህለን ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ቆይታ እንዴት ነበር? እንዴት ይዟችኋል? እኛ አለን ይኸው እየበላን እየጠጣን እየተዝናናን አለን። እንዴት ናችሁ እናንተ? ዛሬ ደግሞ የበቆሎ ይዘን መተናል። እስኪ እንቆላለን፣ እንበላለን፣ አብረን እንቆይ። የገበሬ ይባል መሰለኝ። አዎ እውነት ነው። በቆሎ እንደዚህ ስለዚህ ማለት ነው። ጥርሴን ያንጣርሰኝ ስትረጭ የኛ ቤቡት ምን እናርገው? ጥብስ እናርገው? ቅቅል እናርገው? ቆሎ እናርገው? በየትኛው እናርገው? ጥብስ ቆሎ ነው የሚባለው። ቆሎ ይባልም ኧረ ልምጥ ነው የሚባለው። ኧረ ታዲያ በየቦታው ይለያያል። በእናንተ ቆሎ ነው? በእኛ ቆሎ ነው የሚባለው። ደረቁ ምን ልትሉት ነው? ቆሎ ቆሎ ነው። ኧረ በእኛ ባልሆን ስለልምጥ ነው የሚባለው። በቆሎ ቆሎ የኛ የሚቆላ ነገር። ወይኔ ሲያምር ግን ሲያምር ሲያምር ሲያምር! ዋው ሽምስ ያለየ ጉድ በጣም ነው የሚያምረው። ቤተሰብ ሰላም አለይኩም ሰላላችሁ፣ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ሰላም አለይኩም ብያለሁ። እሱ ልጥዩ እና ይበላል እንዴ? አይበላም እሱማ። ኦ ማይ ጋድ ኦ ማይ ጋድ እሸት ነው አሁን ሰዓቱ ወቅቱ ማለት ነው። የእሸት ስለሆነ በጣም ነው የሚያምረው። ማሻአላህ ሲያምር። እንብላ። እናንተ መብላት ነው ስራችሁ እንዳትሉና። አዎ እንግዲህ ያው ሰው ሲበዛ ይባላል። ሰው ጋር ስትሆኑ የማበሉት ነገር የላችሁ። ሰው ጋር ሲኮን የማይበላ ነገር የለም። እና በእጅ ብልጫ ይሁን አንደኛው አይታለ ቆሎ ይሁን ቅቅል ይሁን ቅቅል ይሁን ረዚ ነው ክር ያለ እኮ ነው። ይሄ መቼ ሊበስል ነው? የለጠኝ ያለቀልጥ ግመሽልኝ ኑሮ አረዶ ባክሽ አላህ ብለሽ ምን አስበህ ነው እንጂ ምስኪ በጉልበቷ ልቀለጠመው እኛ ቤቶች ሰው እንግዲህ ይሄ ነው እኮ ነው። እኔ 2000 ብር መከፈለሽ ብቻ ራሱ እየገረመኝ ነው። እና በቆሎ ልቆላ አይደል የመጣሁት? በቆሎ ልቆይ ባመጭ እንደው እጅሽ አይሰራም እንጂ ስለናንቺ ቢስሚላህ። ዋው ማሻአላህ ሲያምር በጣም ዜድ ነይ እስኪ ያንን እንትን አውጭልኝ መንገድ ይሄን በቆሎ ይሄን እንኪ እንደዚህ መንገድ አውጭልኝ። ይሄን መንገድ ያርግልኝ እና ሂጅ። ምን ነው የማወጣልሽ? ሁሉም በርመሽ ላይ እንዳትያጥረሽ ነው። አሁን ይሄን መንገድ ማውጣት ምን ነው የተቸገረው? እንትን እኮ ነው አሪፍ ነው። በርመሽ ላይ ያኔ ጨርቃ ቢሆን ነው። በርመሽ ላይ እንኳን ማፈፍፈል አታውቂም። ዚኖ ተራቃለሁ። እኔ መንገድ አውጭልኝ ነው እንጂ ያልኩሽ። መንገድ ለምን እንደማታወጪው እራስሽ እዩ ስፈለፍል ማለት ነው። ከወጣልሽ በኋላ አዎ በደንብ ነው የምችለው። ደግነቱ ፍቅሩ ምን የለሽ የበርማሽ ለው እንጂ እንዴት ነው ፍቅሩ የሌለኝ? ሸቶ ጃልሽ እንዴት ነው የማልወደው? ኢትዮጵያዊ አይደለሁ እና ሽማ ግን ሰፋት እንደኛ በርማሽ ላስተይ እኔ እኮ ያለ ለበቀር እኔ እንጀራ ላይ ነው ሰፍ የምለው አቅ እንጂ እውነት እኔ እንጀራ ላይ ነው ሰፍ የምለው። እኔ እሸት ነገር በቃ እሸት ነገር ባየሁ ሰዓት በቃ የሆነ ሰፍ ነው ምን የሆነ ሀገር ነው ትዝም ያለኝ። እወዳለሁ እኮ በጣም ነው የምበላው። ግን ሸምስ ናት እንደኔ የምትወደው ቂጣ ነገር ምናምን የምትወደው ሸምስ ናት። እጄ ቆሰለ። እቺ ለፈረፈሽ ኧረ ወየው እንግዲህ እችን ፈልፍላ ነው እጄ ቆሰለ የምትለው። ምነው ያን ነገር አስቀመጥሽው? ምንድን ነው ወደዛ አስቀመጥሽው?
በልተብይ እና ልታስተርፊው ባልሆነ እዚህ ነው። ኧረ እንደዚህማ ሌላ ስራ ትጠሪብን ነው። ቤተሰብ እዚህ ደርሰናል። ቸኩለን ነበርና በሁለቱ ጥደነዋል። በሁለቱ ብረምጣሪ ማለት ነው። አይበስልም ቶሎ ምን አለ ቀንሳችሁ ለነገር ብታስቀምጡት ነገር ሞዴል እና አንቺ እኮ ነሽ የጣልሽው። እንዴት ያረጉር ነው ግን ይሄ ለነገ ይሆን ነበር እኮ ታስተጥባ አመጣ ብሎ አጥፊው አይ እንትን ብላ ተቀይሯል። ወፈር ስለሚል ትንሽ አድርጊ። የለው ውሃ እሷል እየቀረጽኩ አይደለም እኮ እስካሁን እየቀረጽኩት አልነበረም ለካ። ደራሽን አዝመራ ሰፋ። አሁን ይሄ ጉድ ለሶስት ሰው ነው ቢባል ለማን ያመ ለቤተሰብ ራት ነው። ለሁለት ብከፊው እኮ አሪፍ ነበረ። ለቤተሰብ ራት እና ምሳ እኮ ነው የሚመስለው። ብዙ ሰው ምናምን ያለሳ ሶስት ብቻ ነን ውዶች። ሶስት ለሰዎች እንሰጠዋለን። አሁን አይደለም ማታ ቢሆን እንሰጠው ነበር። እውነት ሰውዬው ይበላ ነበር ሳ ማታ ቢሆን ይበላል። ሀታ ልጁ ነው ወዲያ እና ሙቆይ ለዲያ አሞቀንስታችሁ ታይ ልጁ ታውቂያለሽ፣ የተሞቀ ነገር አይደለም። ፍሬሽ ነው። አይ ፍሬሽ ነው የሚጣፍጠው። በየአይነት በነጭና በቀይ ማቴዋ አስፈልግም። አሁን ጥቅም አገኘ። አሁን ጥቅም ስላገኘ አስፈልግም። ቤተሰብ ይሄ ደግሞ ሁለተኛው ነው። አንኛውን ገልብጠነዋል በስሎልን ማለት ነው። የሁለተኛው ነው። ዋው ሲያምር! ጀዋኔ ለምንድን ነው የሚገለበጥ? በቀሎ ነው የለ ኧረ አያጅ እንደገና ደግሞ ምሳ ልንበላ ነው። ወጥ እያሞቀኝ ነው ጓደኛዬ። እኔ አንዳንድ ፍሬ እያደረኩ ጨረስኩት ሳልሄድ ወደ ላይ። ሸምስ ብትኖርም ጨርሰው ነበር እዚሁ ብረት ድስቱ እያለ። መርሀባ ምነው እንጀራ ካለቀ አልበላም አልሽ? ይበቃው ይሆን እንዴ እንደዚህ? ይደክማማ። የሆነ ኢትዮጵያ እንትን አልሸተተሽም? ኢትዮጵያ አልሸተተሽም? የሆነ ብርድ እንዴት ነው? በቃውን የሚወድ ጮርቃ ሲሆን ጥሬ ነው አላለም። በቃውን ማለት ይበቃው። ወይ ጉድ! እንዴት ያለ ነገር ነው! እንዲጠቁር ነው እንዴ ፍላጎታችሁ? ቡና መሰለ እኮ እንደዚህ ሰራ። ማሻአላህ እዚህ ጋር ይበስል። አይዋ እነዚህ ነው በጣም ነው የሚጣፍጠው እንደዚህ። አንጆ ካላስ ይበቃዋል። ገትራ ይለወል እኮ ነው ሴትዬቱ እዚህ ሁለታው ላይ እንፈልጋለን። ማሻፍ እሱኛው ምንድን ነው? ዋው ይሄ ጠቁሯን በጣም እዚህ አይደረግ
ግጥሙን አንቺ አርግ ልልሽ ነበር። ፈርሻ ከፈለጋችሁ እሰራላችኋለሁ በስም በኢትዮጵያ ካርታ እንደገና ደግሞ በምንድን ነው ዙሮ በፈለጋችሁት ዲዛይን በስልክ ያያችሁትን በፈለጋችሁት ዲዛይን መስራት ትችላለሁ። በጣም ነው የሚያምር። ይሄ ደግሞ ዲዛይንነቱ ሱቁዋ ሲያምር እኛ ትንሽ ናት ቀለል ያለ ትንሽ ነው የሰራ ነው። በቤት ያህል ነው የሰራሁት። አዎ ተጠርታለች። ብሎ አጠብቁኝ። አመቱ አድርሰን ይላን የሀገሬ ሰው እሸት ሲበላ። እሸት እየበላ ነው። በነገራችን ላይ ኑ እንብላ ቤተሰብ። ልመጥ እየበላ ነው። ባርማሽላ ልመጣ እንብላ እንጠጣ። ቢሸምስ አንቺ እኮ እንዲሆን ሻጉርሽን ተያዘሽ መነሳት ነው። ዝገኑ ቤተሰብ ዝገኑ። ግድ የላችሁ ተባይለሽ ትራጫለሽ። ቡና የተገለቢጥ እኮ ናት። አልጠጣም ሻይ አልጠጣም ለካ። አይዋ ሳ ልክ ነሽ። ይሄ ጉዳይ ይቅርብኝ እንጂ ነው ናት ፈልግ ወይኔ ሸምስ ወጣቶች ሲያምሩ በእናትሽ። አይ እንግዲህ ስጨምርበት የከተማ ልጅ ነው መስሎኝ። ቢስሚላህ ከተደፋ የዚህ ነው። ሶስቱን እኮ ነው ያደረኩት። ደግሞ አይኔ ነገር ረስቸው ነው። ቡና ጠጡ ቤተሰብ። በነፈሽ ወዲያ ፍልፍል አድርጋችሁ ዝም ብላችሁ ነው የምትገረገችው። ሴት አይደላችሁም። ትብሉት ነው ወይስ ምንድን ነው? ነይ በለው ነበር አበይ ምን አበይ አልበላም ብለሻን ሸምስ ቪዲዮ ላይ ነሽ። በኋላ ከበላሽ ማለት ነው ንክት አታረጊያት። ለምንድን ነው ሲርብሽ ምብይ? ኧረ ነውር ቀረ። ምን ሲባል መሰለሽ አልበላም ብለሻል። አልበላም ስለጠገብኩ እኮ ነው እንዴ አላለም። አልበላም ያለ ሰው አልበላም ነው። እኔና ዚኑን እንበላለን። አልበላም አይባል አይደል? በኋላ እንበላለን ነው የሚባለው። መቼ ታውቀዋለህ? የምትለው ነው እኮ የጠገበ ሰው አይተሽዋን አቀማመጡን ስጫተኝ ዚኑ ሸምስ ዝገኝላ በእጅ ዝገኝላ አስላም አንቺ እኮ ሙሽኪላ ነሽ። ሻት አንፈልግም ነው ራሴ ዝግናለሁ። ታዩ ዝገኝ ሰይ ወርቅ ነው እንዴ ጨምሪያት እንጂ አንበላም ያሉት ሰው ባዶ አድርጉት ባንዴ ቶ ኧረ ሸምስ ጉድ ብሉ በቤተሰብ ይብላችሁ።
ማጤሻ ማለት ይችላል እንጂ ነው። አቤት ያን ማጤሻሽ ጨርግብኝ እንዴት ስጣላ ያን ማጤሻ በጣም ነው የሚያስጠላኝ። አልወደውም። ከመቅሪብ በፊት ነው አሹር አካባቢ ለማን ጠይቆሽ ነው? ሁሌም ሰዓት አለ ለማለት ነው። እዚህ ነው በየትኛውም ሰዓት እንችላለን። ቁርስ ልንበላ ተገናኝተን ነው። ስራ ጨራረስንና ቁርስ ልንበላ ተገናኝተን ነው። ምሳ ነው እንዲያውም ቁርስ እኮ እንጀራ በለናል። ለኛ ለካ ምሳና ምሳ ነው። አዋሳ ከፍተሽ አሁን ደግሞ ከፍቼ ያስቀመጥኩት እንጂ ዋው ሲያምር። ኧረ ቢስሚላህ ልትስበን ነው። በሰላምሽ ነው? እንትን ደግሞ ባገኘው ሸንኮራ አገዳ መርቂ በረካውን እዚሁ ነው። መዝጊያ ነው። አርጊበት እስኪ አድሮስ። አንቺ እኮ ካድሮስ አለሽ ነገር እዚሁ ነው። የዶሮ አይን እኮ ነው የሚመስለው ቡናዬ። ይሄ እዚሁ ነው። እስኪ አታነቃንቂብኝ ተብለሽ አታወላክሽው እጅሽ ምንድነው? ሴት ልጅ ያንቺ እኮ ነው። እኔ አልደፋውም። ምን ይረዛልሽ? የምታነሽ እንደሆነ አንስተሽ ነው እሺ ከሆነ እሰየው። እንጦጦንስ ማስቲክ ከፈለ መቼ ማስቲክ ተሆነ መርቄ እዚህ ነው። የሰው ቡና እንዴት ነው ሳትመርቂ የተቀበልሽው? ከተቀደ በኋላ ምርቃት በየትኛው ሀገር ነው? በረካ ሁኚ። በረካ አሜን አሜን አሜን። ሀገራችን ደስተኛ እንሆናለን። አሜን አሜን። ደግሞ በሀገራችን እንዲህ ደግሞ የምንሰባሰብበት አንድ ላይ ያርገን። መርቃ ስለማታውቅ ሸምስ እየሳቀኝ ነው። አንቺ መርቃ መርቂ ሸምስ እየመጡ ሊሳለ መርቂ ውዴ። አሜን አሜን አሜን። መርቁ ያሰብነው ይሳካ፣ የልባችን ነው ይሙላ ያ ረብ ኢንሻአላህ። በሀገራችን ላይ ደግሞ እንዲህ በስደት ደግሞ ከአንድ ቤት እንደሆን ነው ነገ ደግሞ የቤታችን ተጠራርተን በደስታ የምንሸካከፍ አላህ ያርገና። ለቁም ነገር ለደስታ አላህ ያገናኘን። ደስተኛ ሆነን የምንኖርበትን ነገር አላህ ያስተካክልን። የሰው ሀገር በቃችሁ ይበል። አሜን። በቃ ወዲ መረቅ ነው እዚህ ቤት ውዴ፣ ወዲ መረቅ። ለማንኛውም ቤተሰብ እናመሰግናለን እስካሁን ለነበረን ቆይታ። የዛሬው ውሏችን ይህንን ይመስል ነበር። ቁርስ ላይ ተገናኝተን ነው የዛሬው ውሎካችን። አይ እሱ የሀቢባ ነው፣ ለሀቢበት ነው። የዛሬው ውሎካችን ይሄን ይመስላል። እንግሊዘኛ ነው አይ ሸምስ በእንግሊዘኛ ነው አለ። ጉሎክ አይደለም። ምንድነው? ኧረ እሱ እንትናም እራሱ እንደዛ እያለ ነበር። ያሲኖ ብሎ ምንድነው ብሎ አላውቀውም። ብሎክ ማለት ነው።
እኔ አላውቀውም። አልሙዬም እስካሁን ለነበረን ቆይታ በጣም ነው የምናመሰግነው። ቤተሰብ ከተመቻችሁ ላይክ አድርጉ። ከዛም ደግሞ አዲስ ቤተሰብ ከሆናችሁ ሰብስክራይብ አድርጉ። አበረታቱኝ። የዜድ ካሳ ዩቱብ ተመልካቾች አመሰግናለሁ። እንዲሁ ደግሞ ቁርስ ላይ ተገናኝተን ነበርና እስኪ ለምን ቪዲዮ አልሰራም ብዬ ነው እና ደስ የሚል ነበር። ቁርሳችንንም በላን፣ ልመጣችንንም በላን፣ ቡናችንንም ጠጣነ እና አብሽሩልኝ። እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።